የጴጥሮስ የመጀመሪያው መልእክት የኢየሱስ ተከታይ መሆን በጀመረበት ጊዜ ስሙ ሺሞን ወይም ስምዖን ሲሆን ከ12ቱ ደቀ መዛሙርት መካከልም ኢየሱስን በጣም ከሚቀርቡት መካከል አንዱ ነበር። ኢየሱስ መሲሁ እንደሆነ ሲመሰክር ኢየሱስ ስሙን ወደ ኬፋ ቀየረው። በአረማይክ ትርጉሙ አለት ማለት ሲሆን በኋላ ወደ ግሪክ ሲቀየር ጴጥሮስ ሆነ። ጴጥሮስ ከሐዋርያት መካከል መሪ በመሆን የመሲሁን ማኅበረሰብ በጅማሬው ዓመታት እንደሚያገለግል ኢየሱስ ቃል ገብቶለት ነበር። ደግሞም በእርግጥም ይህ ነበር የሆነው። የቀደሙትን የሐዋርያት ሥራ መጽሐፍ ምዕራፎች አስታውሱ። በመጨረሻም ጴጥሮስ የተጠራው የኢየሱስን መልካም ዜና ከእስራኤል ድንበሮች ባሻገር እንዲያደርስ ነበር። ይህም ደብዳቤ የተጻፈው ጴጥሮስ በሰፊው ሮማዊ ዓለም ውስጥ ይህን ተልእኮ ለ10 ዓመታት ያህል ከፈጸመ በኋላ ነው። በዚህ ደብዳቤ ማጠቃለያ ላይ ጴጥሮስ ባቢሎን ብሎ በሚጠራው በሮሜ እንደነበር እንደርስበታለን። ደብዳቤውን ያጻፈው ጴጥሮስ እንደሆነ እናያለን። የጻፈለት ደግሞ የእርሱ አብሮ ሠራተኛ የሆነው ስልዋኖስ የተባለው ሰው ነው። ዛሬ ቱርክ ተብላ በምትታወቀው ያኔ የሮም ግዛት በነበረችው ትንሿ እስያ ውስጥ ላሉ በርካታ የቤተ ክርስቲያን ማኅበረሰቦች ተዘዋውሮ እንዲነበብ የተጻፈ ደብዳቤ ነበር። ጴጥሮስም እነዚህ በአብዛኛው አይሁዳዊ ያልሆኑ ክርስቲያኖች ስደት ይደርስባቸው እንደነበር ተገነዘበ። ከግሪክና ሮማዊ ጎረቤቶቻቸው ጠላትነትና ትንኮሳ ያጋጥማቸው ነበር። ስለዚህ ጴጥሮስ በመከራ በሚያልፉበት ጊዜ ሊያበረታታቸው ጽፎላቸዋል። ይህ የደብዳቤውን ንድፍ እና ዋና ጭብጦች ለማብራራት ይረዳል። በሰላምታ ይጀምራል እና ከዚያም በደብዳቤው ዋና ክፍል ላይ የተብራሩትን ቁልፍ ጭብጦች ወደሚያስተዋውቀው ወደ ግጥማዊ የምስጋና መዝሙር ይሸጋግራል። በዚህ ክፍል የእነዚህን የተሰደዱ ክርስቲያኖች አዲስ የቤተሰብ ማንነት ያረጋግጣል። ስለ ኢየሱስ ለመመስከር መከራቸው እንደ መንገድ እንደሆነ አድርገው እንዲመለከቱ ይህ ማንነት ይረዳቸዋል። ይህ ደግሞ የወደፊት ተስፋቸው በኢየሱስ ዳግም ምጽአት ላይ ያተኮረ እንዲሆን ያደርጋል። ጠልቀን እንግባ። ሁሉም ክፍሎች እንዴት እንደሚዋሃዱ አሁን ታያላችሁ። ጴጥሮስ በዓለም ዙሪያ በስደት ላይ ላሉት ለእነዚህ ቤተ ክርስቲያኖች እንደተመረጡ የእግዚአብሔር ሰዎች ሰላምታ በማቅረብ ይጀምራል። ጴጥሮስ ደብዳቤ የሚጽፍላቸው እነዚህ ክርስቲያኖች አሕዛብ መሆናቸውን በደብዳቤው የተለያዩ ክፍሎች ግልጽ ያደርጋል። እዚህ ግን እግዚአብሔር የእስራኤልን ሕዝብ የአብርሃምን ቤተሰብ እንዴት እንደመረጠ በሚገልጹ የብሉይ ኪዳን ሐረጎች እነሱን ይገልጻል። አብርሃም ራሱ መጻተኛና ስደተኛ ነበር። ይሄ በደብዳቤው ሁሉ ጴጥሮስ እየደጋገመ የሚጠቀምበት ቁልፍ ስልት ነው። እነዚህ አይሁዳዊ ያልሆኑ በመከራ ውስጥ ያሉ ክርስቲያኖች በኢየሱስ በኩል አሁን የአብርሃም ቤተሰብ አባል መሆናቸውን እንዲሁም እንደ አብርሃም የተበተኑ መጻተኞች እንደሆኑ እንዲረዱ ፈልጓል። ሰዎች አይረዷቸውም፣ በደልም ይደርስባቸው ነበር። ስለዚህ እውነተኛ ቤታቸውን በተስፋይቱ ምድር እየፈለጉ ነበር። በመግቢያው መዝሙር ጴጥሮስ ይህን ሐሳብ ይቀጥላል። በመንፈስ ኃይል በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት ሰዎችን እንደገና በመውለዱ እግዚአብሔርን ያመሰግናል። እግዚአብሔር ሰዎችን ሁሉ በኢየሱስ ዙሪያ ወዳለው አዲስ ቤተሰብ እየጋበዘ ነው። ይህ ቤተሰብ እንደ እግዚአብሔር የተወደዱ ልጆች አዲስ ማንነት ያለው ነው። እንዲሁም ይህ ቤተሰብ ኢየሱስ ንጉሥ ሆኖ በሚመለስበት ጊዜ በእግዚአብሔር ፍቅር እንደገና ስለሚወለድ አዲስ ዓለም ተስፋ ያለው ነው። እናም ይህ ተስፋ ላላቸው ሰዎች መከራና ስደት በእርግጥ ለየት ያለ ስጦታ ነው። ምክንያቱም ሐሰተኛ ተስፋዎችንና ትኩረት የሚከፋፍሉ ነገሮችን እንደሚያጠራ እሳት ያቃጥላቸዋል። እንዲሁም እውነተኛ ቤታችንንና ተስፋችንንም ያስታውሰናል። እናም የሚቃረን በሚመስል መንገድ የሕይወት መከራዎች በእርግጥም እምነታችንን የሚያጠነክሩ ናቸው፣ የበለጠ እውነተኛ ያደርጉታል። ከዚህ በኋላ ጴጥሮስ ወደ ዋና የመልእክቱ ክፍል ይሻገራል፣ ነገር ግን እነዚህን ሐሳቦች በበለጠ ጥልቀት ያብራራል። ስለዚህ አስቀድሞ የሚገነባው ጭብጥ ስለ እግዚአብሔር ሕዝብ አዲስ ቤተሰባዊ ማንነት ነው። ለእስራኤል ቤተሰብ ከዋሉ የብሉይ ኪዳን ምስሎች መካከል በደንብ የሚታወሱትን በተጨማሪ ይወስድና ለእነዚህ አሕዛብ ክርስቲያኖች ያውላቸዋል። ከግብፅ እንደወጡ እስራኤላውያን እነዚህም ክርስቲያኖች ወገባቸውን በመታጠቅና የቀድሞ አኗኗራቸውን በመተው ወደ አዲሱ የተስፋ መንገድ መሄድ አለባቸው። አሁን እነርሱ በበረሃ የሚጓዙ ቅዱስ የእግዚአብሔር ሕዝብ ናቸው። የመጨረሻው የፋሲካ በግ በሆነው በኢየሱስ ደም የተዋጁ የአዲሱ ዘጸአት ሰዎች ናቸው። በውስጣቸው ጠልቆ ያለው የእግዚአብሔር ቃል
ልባቸው የመለሰላቸውና አእምሮአቸውን ያደሰላቸው የአዲሱ ኪዳን ሰዎች ናቸው። በራሱ በኢየሱስ መሠረት ላይ የተገነቡ አዲሱ ቤተ መቅደስ ናቸው እና በአሕዛብ መካከል የእግዚአብሔር ተወካዮች ሆነው እርሱን የሚያገለግሉ የአዲሱ መንግሥት ካህናት ናቸው። እነዚህን ሁሉ አስገራሚ ምስሎች በስደት ላሉ ለእነዚህ አሕዛብ ክርስቲያኖች በማዋል ጴጥሮስ መከራቸውን ፍጹም አዲስ በሆነ ታሪክ ውስጥ እያስቀመጠው ነው እና ይህ ወደሚቀጥለው ክፍል ይመራል። ስደታቸው በዓለም ላይ ያላቸውን ተልእኮ ግልጽ ያደርጋል። የእግዚአብሔርን ምሕረት በሕዝቦች መካከል መመስከር። ስለዚህ ጴጥሮስ ምንም እንኳን ጨቋኝ ቢሆን ለሮማውያን ሥልጣን እንዲገዙ ያበረታታቸዋል። አዎን፣ ስደታቸውና መከራቸው ኢፍትሐዊ መሆኑን ያምናል። ነገር ግን እያመፁ መቃወም መፍትሔ አይሆንም። በዚህም ላይ የኢየሱስን ትምህርት መጣስ ነው። እሱ ጠላቶቹን ከመግደል ይልቅ ወዷልና። ከዚህ በመቀጠል ጴጥሮስ ትኩረት የሚሰጠው ጉዳይ አንድ ሮማዊ አባወራ ኢየሱስን በማይከተልበት ቤተሰብ ውስጥ የሚኖሩ ክርስቲያን ባሪያዎችና ሚስቶች የሚገጥማቸው በጣም አስቸጋሪ ሁኔታ ነው። ችግሩ በቤተሰብ ውስጥ ያሉ ሁሉም ሰዎች ለአባወራው አማልክቶች መገዛትና አምልኮ ማቅረብ ይጠበቅባቸዋል። ስለዚህ ጴጥሮስ ለኢየሱስ ታማኝ መሆን ጥርጣሬን እንደሚያስከትል ያውቃል። ጴጥሮስ እውነት ነው፣ ሁሉም ክርስቲያኖች ሮማዊ ሚስቶችንና ባሪያዎችን ጨምሮ ሙሉ በሙሉ በኢየሱስ ነፃ ወጥተዋል ይላል። ነገር ግን ይህን ነፃነታቸውን በተቃውሞ ሳይሆን ኢየሱስ ሰይጣንን በተቃወመበት መንገድ ክፋትን በመቃወም ነው መግለጽ ያለባቸው። ይህም ፍቅርና ለጋስነት ለጠላቶቻቸው በማሳየት። ባል ክርስቲያን በሆነበት ቤት ደግሞ የተለየ ታሪክ ነው። እነሱ ከሮማውያን ጎረቤቶቻቸው ፍጹም በተለየ መንገድ ሚስቶቻቸው በእግዚአብሔር ፊት እኩዮቻቸው እንደሆኑ አክብሮትና ተቀባይነትም የተገባቸው እንደሆኑ ማወቅ አለባቸው። እነዚህ አማኞች የኢየሱስን ፍቅርና የእርሱን የተገላቢጦሽ መንግሥት በዚህ መልኩ ሲገልጡ ስለ እግዚአብሔር ምሕረትና ስለ ኢየሱስ መንገድ ውብ የሆነ እውነታ ያላቸው የምስክርነት ቃል በኃይል የተሞላ እንዲሆን እንደሚያደርግ ጴጥሮስ ተስፋ ያደርጋል። ግን በተጨማሪ ጴጥሮስ የተግባር ሰው ነው። ክርስቲያኖች እየተሰደዱ እንደሚቀጥሉ ያውቃል። ስለዚህም ወደፊት ስለሚሆነው የትክክለኝነታቸው መረጋገጥ ያስታውሳቸዋል። ኢየሱስ ራሱ በብልሹ ሰብአዊ ኃይሎች ኢፍትሐዊ በሆነ መንገድ እንዴት እንደተሰደደና እንደተገደለ ያስታውሳል። ነገር ግን እውነታው ለጠላቶቹ ኃጢአት እየሞተ ነበር እና ከዚያ በኋላ በመንፈስ ቅዱስ ትክክለኝነቱ ተረጋግጦ የትንሣኤን ሕይወት አገኘ እና አሁን ኢየሱስ በሰብአዊና በመንፈሳዊ ኃይሎች ሁሉ ላይ ንጉሥ ሆኖ ከፍ ከፍ ብሏል። ጴጥሮስ ከዚህ በመቀጠል ጥምቀት የኢየሱስ ተከታዮች ትክክለኝነት መረጋገጥን እንዴት እንደሚጠቁም ያሳያል። እንደ ኖህ በውሃ ድነዋል። ይህ የሆነው በአስማታዊ ሥርዓት ሳይሆን ነገር ግን ልባቸው መለወጡንና ከኢየሱስ ጋር በሞቱና በትንሣኤው ሊጣበቁ መፈለጋቸውን በሚያሳይ ቅዱስ ምልክት ነው እና ስለዚህ አሁን ኢየሱስን በመከተላቸው ቢገደሉም እንኳን ተስፋቸው ወደፊት በሚሆነው የትክክለኝነታቸው መረጋገጥና ከንጉሣቸው ጋር መክበር ነው። ይህ ጴጥሮስን ወደ መጨረሻው ክፍል ይመራዋል። የኢየሱስን ቃላት ያስታውሳቸዋል። የእርሱ ደቀ መዛሙርት እንደ እርሱ መከራ መቀበልን እንደ ክብርና ደስታ መመልከት አለባቸው። ከዚያ ጴጥሮስ የቤተ ክርስቲያን መሪዎችን እነዚህ መከራ የሚደርስባቸውን ክርስቲያኖች እንዲንከባከቡና ኢየሱስ ለተከታዮቹ አሳይቶ የነበረውን አገልጋይ መሪነት እነሱም እንዲያሳዩ አደራ ይላቸዋል። እና በመጨረሻ ጴጥሮስ እነዚህን ክርስቲያኖች እየተጋፈጡ ስላሉት እውነተኛ ጠላት ያስታውሳቸዋል። የሚደርስባቸው ጠላትነት ዝም ብሎ ባህላዊ ወይም ፖለቲካዊ አይደለም። ጥላቻንና ሁከትን የሚቀሰቅሱ በሥራ ላይ ያሉ የጨለማ ኃይሎች አሉ። እናም ይህን ክፉ የሚቋቋሙት ለኢየሱስና ለትምህርቶቹ ታማኝ ሆኖ በመጽናት እንዲሁም የኢየሱስን መመለስና በጠላት ላይ የሚኖረውን የመጨረሻ ድል በመጠባበቅ ነው። ጴጥሮስ የሚጨርሰው ለመለኮታዊ ብርታት በመጸለይና ባቢሎን ብሎ ከሚጠራው ሮም ካለችው ቤተ ክርስቲያን ሰላምታ በመላክ ነው። ይህ ጥሩ ነገር ነው። እዚህ ጋር ጴጥሮስ የብሉይ ኪዳን ነቢያት ባህልን እየተከተለ ነው። ለነቢያት ባቢሎን የሚለው ስም ለማንኛውምና ለሁሉም ብልሹ ሕዝብ አይነተኛ ምሳሌ ነበር። ሮም አዲሱ ባቢሎን ሆኖ ነበር። ግዛቱም የእግዚአብሔር ሰዎች በታደሰው ፍጥረት ውስጥ ካላቸው አዲሱ ቤታቸው
የተሰደዱበት ስፍራ ነው። የእግዚአብሔር ሰዎች ከእውነተኛው ቤታቸው ተሰደዋል። የጴጥሮስ የመጀመሪያ ደብዳቤ በመከራ መካከል ስላለ የክርስቲያን ተስፋ ብርቱ ማስታወሻ ነው። የእግዚአብሔር ሰዎች ከመጀመሪያ ጀምሮ የሚረዳቸው የሌለ በቁጥር አነስተኛ የሆኑ ሰዎች ነበሩ። እናም የገጠማቸው ጠላትነት የሚጠበቅ ነገር ነው። ምክንያቱም በሌላ ንጉሥ አገዛዝ ስር ለመኖር የተመረጡ ናቸው። ያም ንጉሥ ኢየሱስ ነው። ይሁን እንጂ ለሌሎች በመመለሱ ተስፋ የተሞላውን የኢየሱስን አስገራሚ ልግስናና ፍቅር ስለሚያሳይ ስደት ለቤተ ክርስቲያን ልዩ ስጦታ መሆን ይችላል። እናም የመጀመሪያው የጴጥሮስ መልእክት ይህን ይመስላል።